ሁሌም ሙእመን ማሰብ ያለበት መጨነቅ ያለበት ለመስራትም በሚፈልግበት ሰዓት ሰርቶ ካበቃም በኋላ ከመስራቱ በፊት ሊጨነቅ የሚገባው ይሄንን ስራ መስራው የአላህ Subhanahu Wa Ta'ala ፊት ፍለጋ ነው ሰርቶ ካበቃም በኋላ አላህ ተቀብሎኛል ወይንስ አልተቀበለኝም የሚለው እነዚህ ሁለት ነገር ሁሌም እኛ ሙስሊሞችን ሊያስጨንቀን ይገባል ተደብቆ በየቤቱ ጧት ይሄዱ ያንዳንዱ ቤት ዘይ ሌላና ምግቦችን ያስቀምጡ ነበር ይሄንን ማን እንደሚያመጣ ማለት ነው ማንንም አያውቅም ነበር እቺን ዱንያ ለቀው እስከሄዱ ድረስ ነብዩ አለይሂ ሰላቱ ወሰለም ሶስት ገጣሚ አሏቸው ሁሉም ገጣሚዎች ግን አንድ አይነት ግጥም አይደለም የሚገጥ ሰዎች እሳቸውን እንደሚፈልጉ ሰዎችን እንዳሰማራ በሰሙበት ሰዓት አሁንም መካ ለቀው ወደ በስራ እንደገና ሸሹ ማለት ነው አላሁ አክበር አላሁ አክበር አላህ Subhanahu Wa Ta'ala ከኛ ስራችንን ሊቀበልን የሚችለው እኛ ስራችንን ለአላህ Subhanahu Wa Ta'ala ጥርት አድርገን የሰራን እንደሆነ ነው والله ከዚህ በፊት የነበሩ ሰዎች ስለ ስራቸው በጣም ይጨነቃሉ ከመስራታቸው በፊት ይሄንን ስራ እምሰራው የአላህ Subhanahu Wa Ta'ala ፊት ፍለጋ ነው ወይንስ ሌላ ነው ለሌላ ነገር ነው የሚለው ነገር አስቀድሞ ከመስራታቸው በፊት ያስጨንቃቸው ነበር ለዛም ነው አቡ ሁረይራ ረዲየላሁ ዐንሁ كان إذا حدث بحديث الثلاثة الذين أول من تسعر بهم النار يغشى عليه كوفا ووجلا أن يكون أحدا منهم أبي هريرة رضي الله عنه سلا سوستو قياما كان بنسو أساس سلميك تاتل سوش مالنو يمناقرون حادث تناقروا بمياقبوا بياني بمناقروا بساعات اللهن كمفرات يتنسى نقا من أهونا لميلو نقر ياسجنك عيشونا راساቸውን ይስቱ ነበር ሐዲሱን ብቻ በመዘገብ ሐዲሱን እንግዲህ ሁላችሁም ሐዲስ ኢማም ሙስሊም ሁላችንም ሰምተን ያደግነው ሐዲስ ነው በአላህ Subhanahu Wa Ta'ala መንገድ ተጋሎ ላንተን የተጋደልኩት ኃይለን ያደለህም የሚለው አላህ ዓሊሙ ማለና ዕውቀትን ፈልጎ ቁርአንን ቀርቶ ኃይለን ያደለም የሚለውን ሐዲስ እንደዚሁም ዱንያ ተሰጥቶ በአላህ Subhanahu Wa Ta'ala መንገድ ተሰድያን ይሰድቅ ያለው ብሎ አስቦ ነገር ግን ቂያማ ቀን በሚመጣበት ሰዓት ለኔ አይደለም የሚለውን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ በሚናገር ወይንም በሚያስተምሩበት ሰዓት ይፈሩና ከፍራቻ የተነሳ ነገ ምን እሆናለሁ የሚለው ያስፈራቸውና ራሳቸውን ይስቱ ነበር እንግዲህ አቢ ሁረይራ ሁላችሁም ታውቃላችሁ የነብዩ አለይሂ ሰላቱ ወሰለም ሐዲሶችን በማፈስ ከሰሃቦች የመጀመሪያ ቁጥርን ያዙት እሳቸው ናቸው አይደል ስማቸው ማን ነው አብዱራህማን ማን መሲ ማን ነው ሮናልዶ ማን ነው ካኑ ማን ነው ይሄንን ስል በመጥፋቱ ሰዱት በዚህ ዘመን እነዚህን ሰዎች ያላወቀን እንደሆን አራዳ ተብለን አንጠራ አይደለ እንዴ መሲ ካል ኦ ማሻአላህ ይገባት ነች ይባላል አይደል ኢኽዋኒ ሱብሃንአላህ አወቅናቸው አላወቅናቸው በህይወታችን ላይ የሚጨምሩት ነገር የለም እኔ ያወቅኳቸው እንደውም በህይወቴ ላይ በአላህ Subhanahu Wa Ta'ala ፍቃድ ለውጥ ሊያመጡ በህይወቴ ላይ ማለት ነው አንድ ነገር ሊጨምሩልን የሚችሉ ያወቅኳቸው እንደውም የነብዩን አለይሂ ሰላቱ ወሰለም ባልደረቦችን ሳውቅ
أبو بكر ما نبر عثمان ما نبر علي ما نبر طلحة ما نبر زبير ما نبر أميلون ساوكنو ሕይወቴን መለወጥ የምችለው ለምን ሰርቶ ያለፉት ነገር እኔ ያወኩትና ከነሱ ተምሬ በዛ አይነት መንገድ ማለት ነው የሚሄድ ከሆነ የህይወት ለውጥ ይሆነኛል ነገር ግን እነዚህ አሁን የጠሯቸውና መሰሎችን በማዳነቅ ምኖር ከሆነ والله በህይወቴ ላይ አንዳች ነገር አይጨምሩልኝም ስለዚህ اخواني ብዙም ባንጨነቅ ስለነሱ መጨነቅ ያለብን ብዙ ነገር አለና أبي هريرة عبد الرحمن بن السكر الدوسي يمن سوناج يمناي ناج النبي عليه الصلاة والسلام حديث يعني بما فز كصحابوች የመጀመሪያውን ቁጥር ነው ያዙት ስንት ሐዲስ ነው ያፈዙት 5000 ሌላ ይሞክር 5374 حديث نادل الإمام السيوطي رحمة الله عليه في ألفياته اندالوت والمكثرون في رواية الأثر أبو هريرة ويليه ابن عمر وأنس والبحر كالخدري وجابر وزوجة النبي النبي عليه الصلاة والسلام حديث بما فزت للك بوتايازوت سبات ناتشو يمجمّر يوم ناتشو أبو هريرة رضي الله عنه ويليه ابن عمر كعبد الله يعني أبي هريرة قتل النبي عليه الصلاة والسلام حديث بما فز متى وكت ما ناتشو عبد الله ابن عمر كزان أنس كزان عبد الله ابن عباس عدل كزان أنس عبد الله بن عباس جابر أن ناتشن عائشة رضي الله عنه ودزال مقبات هذا اللم لكن أبي هريرة رضي الله عنه يا نبينا عليه الصلاة والسلام حديث بمزقب وتقدم يتكسناهم من يهون نبرة الله نقى لني على سرهم بلو عنده سراين ولا كيف بفيتي وروريهن الله تقبلون يعلمون بلو يجنقون راساቸውን ይስቱ ነበር ዛሬ ላይ لكن اخواني ስራችን ሁሉ ውጭን ያለው አይደል ከዚህ በፊት የነበሩ ሰለፎች ስለ اخلاص ስለሚለው ነገር በጣም ይጨነቁ ነበር ሱፊያን الثوري رحمه الله عليه ምን ይላሉ ما عالجت شيئا اشد من قلبي لانها تتقلب عليه أن يعرف سفيان الثوري رحمة الله عليه براسل علاكمكم التاقلكم مالنو بتام كبادي هنا نقر كقلبي بلتالو لمن عندان دي قلبي لني تهونالج وينم دقمو بني لاي تهونالج شالو ሁሌን እንደታገልኳት ነው ስለ ኢኽላስ እየተናገሩ ነው سفيان بن الثوري رحمة الله عليه ሁላችንም እንደምናውቃቸው አንቱም የሚባሉ ትልቅ ማለት ነው ሰለፍ ናቸው አይደል እኔ ሰለፎችን ሳነሳ በጣም ከመወዳቸው ሰለፍ አንዱ እሳቸው ናቸው ስለሳቸው ትንሽ ብለን እንለፍ እንዴት እንደሞቱ ታውቃላችሁ ተደብቀው ነው የሞቱት ለምን ተደብቀው እንደሞቱ እናውቃለን አቡ ሐኒፋ ረህመቱላሂ ዐለይሂ ከሞቱ በኋላ የዓባሲያ ኸሊፋ ወሊ የነበረው አቡ መንሱር አቡ ጃዕፈር አልመንሱሪ አቡ ሐኒፋ ችን ዱንያ ከለቀቁ በኋላ ለኩፋ ቃዲ ስለሚያስፈልግ ማን ነው እንደው ለኩፋ ቃዲ የሚሆነው ብለው ጥያቄ ያነሱ እና ጥያቄ በሚያነሱበት ሰዓት ሁሉም ማለት ያመላከተው ወደ ሱፊያን الثوري ነው ረህመቱላሂ ዐለይሂ እንደዚህ አይነት ዓሊም አሁን ካሉት ዓሊሞች እንደሱ አይነት አምሳያ አለለ ሱፊያን الثوري እሱ ነው የአቡ ሐኒፋን ቦታ ቃዲነትን ሊወስድ የሚችል አሉት አቡ ሐኒፋ ማለት ነው ቃዲነትን እንቢ ብለው ነበር ለዛም ነው ብዙ ጊዜ መላልስ የታሰሩት ስልጣን አልፈልግም ብለው እና سفيان الثوري أبو جعفر المنصور
ለቃዲነት እንደሚፈልገው በሰማበት ሰዓት እንደ ሂጅራ አቆጣጠር 155ኛው ላይ ኩፋ ለቆ ወደ መካ ሸሸ أبي منصوري أبو جعفر المنصوري إمام سفيان الثوري رحمة الله عليه كوفا لقو ودا مكة ششتو اللي النجر بسما بسات سويش أفلالقو اندامتو ماززة أفلالقو ليما لامتام صومنالا من جاء بسفيان الثوري فله 10,000 سفيان الثوري يزول متاسو 10,000 10 شمال النو درهم وينم دينار على اللتالو ساتشو ميششوت قادي አልሆነም ብለው ነው እሱ ደግሞ ቃዲ ካልሆናችሁ ያላቸው ነው ይሄ ወሬ መካ ያሉ ሰዎች እሳቸውን እንደሚፈልጉ አቡ ጃዕፈር አልመንሱር ሰዎችን እንዳሰማራ በሰሙበት ሰዓት አሁን መካ ለቀው ወደ በስራ እንደገና ሸሹ ማለት ነው በስራ ከመጡም በኋላ ለሆነ ሰው የእርሻ ጠባቂ ሆነው ማገልገል ጀመሩ ያንን የሚመክል ዓሊም ዕልማቸው እንግዲህ ዑለማዎች ስለሳቸው ብዙ ብለዋል ለዛም ኢማሙ አውዚ ረህመቱላህ ዐለይሂ ስለሳቸው ጥልቅ ዕውቀት በሚናገርበት ሰዓት ምን አለ لو قيل لي اختر لهذه الأمة رجلا يقوم فيها بكتاب الله وسنة نبيه لاخترت لهم سفيان الثوري أني ما لأنه لزيج عمة يا الله سبحانه وتعالى كتابنا يا نبينا عليه الصلاة والسلام أستمرون بما استمر بزي أمة واستميكم من سو مرت تبي أدلهم بالستين يالو مرطو سفيان الثوري نالو ላላቸው የሸሪዓ ጥልቅ የሆነ ዕውቀት ለዛም ነው ያህያ ቢን ሰዒድ አልቀጣን ስለ ሱፊያን الثوري ረህመቱላህ ዐለይሂ ሲናገሩ ምን አሉ ليس أحد أحب إلي من شعبة ولا يعدله عندي أحد وإذا خالفه سفيان أخذت بقول سفيان يحيى بن سعيد القطان رحمة الله عليه ساچون تلك የሚባሉ ሰለፍ አንዱ ናቸው እኔ ዘንድ ማለት ነው ከሹዕባ ቢን ሐጃጅ የበለጠ ሹዕባ ቢን ሐጃጅ ካስተዋሳችሁ ከዚህ በፊት እንዴት ተውባ አድርጎ ወደ ዓሊምነት እንደተቀየሩ ብዙ ጊዜ ማለት ነው ስለሳቸው ታሪክ ተናግረናል የምታስተውሱ ከሆነ ሐጃጅ ቢን ሹዕባ ቢን ሐጃጅ ትልቅ የኢማም ማሊክ ረህመቱላህ ዐለይሂ ተማሪ ናቸው እና ከሹዕባ ኢብኑ ሐጃጅ የበለጠ ወደኔ ተወዳጅ የሆነ ሰው የለም ولا يعدل عند احد ከዓሊሞችም ማለት ነው ከሹዕባ ኢብኑ ሐጃጅ የበለጠ እኔ ጋር ሚስተካከለው የለም አሉ ሰዒድ ኢብኑ ያህያ ኢብኑ ሰዒድ القطان ረህመቱላህ ዐለይሂ ነገር ግን አሉ ሱፊያን الثوري ረህመቱላህ ዐለይሂ እኔም ወደውን ትልቅ ዓሊም የኢማም ማሊክን ተማሪ ሆነው ሹዕባ ኢብኑ الحجاج يخلف عندهم امودون شعبة بن حجاج تيچه امكتلونا مقبلو يا سفيان الثوري رحمة الله عليه ابابالنا نغغرنا راي ነው አሉ እንደዚህ አይነት ጥልቅ የነበራቸው ዓሊም ናቸው ስልጣን አልቀበልም አልፈልግም በማለት በስደት ማለት ነው ህይወት መጨረሻ በስራ ላይ እንደ ሂጅራ አቆጣጠር 166 ላይ ከዚህ ዱንያ የተሰናበቱት እንደዚህ አይነት ዓሊም ናቸው ምን እሚሉት ما عالجت شيئا أشد على قلبي يعني من قلبي لأنها تتقلب علي أني كنيين كمتاقل بلاي يبرتابين عنداش نقر يلمالو عندان دي بني لا يتهون الليج عندان دي دقمو بس ولا يهون اللعب ስለዚህ اخواني ሁሌ ሙእመን ማሰብ ያለበት መጨነቅ ያለበት ለመስራትም በሚፈልግበት ሰዓት ሰርቶ ካበቃም በኋላ ከመስራቱ በፊት ሊጨነቅ የሚገባው ይሄንን ስራ መስራው የአላህ Subhanahu Wa Ta'ala ፊት ፍለጋ ነው ሰርቶ ካበቃም በኋላ
አላህ ተቀብሎኛል ወይንስ አልተቀበለኝም የሚለው እነዚህ ሁለት ነገር ሁሌም እኛ ሙስሊሞችን ሊያስጨንቀን ይገባል ኢኽላስ የሚለው ነገር والله በጣም ከባድ ስለሆነ ለዛ ነው ነብዩ አለይሂ ሰላቱ ወሰለም ኢማሙ ነሰኢ በዘገቡት ሐዲስ ان الله لا يقبل من عمل الا ما كان خالصا وابتغي به وجهه الله سبحانه وتعالى ስራን አይቀበልም ጥርት ተደርጎ ለሱ የተሰራ እንደሆነ እንጂ ጥርት ተደርጎ መሰራት ብቻ አይደለም የሱ ፊት የተፈለገበት እንደሆነ እንጂ አሉ አላህ ኢኽላስን ይለግስ እኛ አይደለንም እኮ والله ሰሃቦችም ስለ ኢኽላስ ነበር የሚጨነቁት ዑመር ረዲየላሁ ዐንሁ ዱዓያን ታዋቂ የሆነ ዱዓ አላቸው اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لاحد فيه شيئا الله ስራዎችን ሁላ መልካም አርግልኝ الله ማለነ ስራዬን ሁላ ማለነው ያንተን ፊት ፍለጋ የተሞላ አድርገው الله ሰርቼ ያበቃውትን ስራ ሁላ በዛ ስራ ውስጥ ማለነው ለአንዳችም ሰው ድርሻን አታድርግ ላንተ ብቻ አድርግ ብለው ይለምኑ ነበር እኔና እናንተ ታዲያ ምን እንበል እخوان والله መጨነቅ አለብን ኢኽላስ ሚለው ነገር በጣም ሊያስጨንቀን ይገባል الله سبحانه وتعالى إخلاصን ይረግሰን ለዛም ነው ሸይኽ الاسلام تيم رحمه الله عليه ስለ ኢኽላስ ስለ ንያ ሲናገሩ ምን አሉ النية للعمل كالجان كالروح للجسد ያሉ ንያ ለስራ ለዒባዳ ምሳሌዋ ልክ ሩህ ማለት ነው ለጀሰድ እንደሆነችው ነው አሉ የሰው ልጅ ማለት ነው በውስጡ ሩህ ያሌለ እንደው መኖር እንደማይችለው ሁላ ስራ ማለት ነው ኢኽላስ የሚለው ነገር በውስጡ እስኪያን ያልኖር እንደውም አላህ የፈለግነው ያክል ቆልለን ብንሰራው አይቀበለንም ስለዚህ እኔም እናንተም ሁሌ መጨነቅ ያለብን ኢኽላስ የሚለው ነገር ሊያስጨንቀን ይገባል ልክ እነ ሱፊያን الثوري رحمه الله عليه እንዳስጨነቃቸው ሁላ አላህ ኢኽላስን ይስጠን በንግግራችን ውስጥ አላህ ኢኽላስ ይስጠን በስራችን ውስጥ አላህ ኢኽላስ ይስጠን በእያንዳንዱ ተግባራችን ውስጥ ማለት ነው የአላህ Subhanahu Wa Ta'ala ፊት መፈለግ ለአላህ ብቻ አጥርቶ መስራት የሚባለውን ነገር الله يلقسن يا قال هنا الله من يلال وقدمنا إلى ما عملوا من عمل فجعلناه هباء منثورا ودسرتم سرام لنا أين قصدن يا الله سبحانه وتعالى أيتنم كابك أموالا لك نفاس دوستدو أبوارا وينم أمدن عدرقنا إلى الله لمن سيسروت يا الله سبحانه وتعالى في تفلقوا من سلال رقو سلال سروت الله يطبق إخلاص الله يلقسن والله በጣም የሚያሳስብ በጣም የሚያስፈራ ነገር ነው إخلاص ስለዚህ إخفاء العمل والخوف من الرياء والسمعة زبير بن عوام رحمة الله عليه خطيب البغدادي تاريخ بمبالو كتاباته ውስጥ الضياء المقدسي رحمة الله عليه آثار يعني بمبالو كتاباته ውስጥ أحاديث المختار المقدسي የሚባል ዓሊሞች ከሰማችሁ የፍልስጤም ዓሊሞች ናቸው عبد الغني المقدسي الضياء المقدسي እነዚህ ከፍልስጤም አካባቢ ወጡ ትልልቅ የዑለማው الاسلام ናቸው እና زبير بن عوام إمام الباني رحمة الله عليه يعني حسن بلوتال درجون إن شاء الله تعالى من الآن من استطاع منكم أن يكون له خبي أو خبيئة من عمل صالح فليفعل كان أنت الله بتشمعكم بالسنة በሱና በአላህ ብቻ መካከል እምትቀር ስራ መስራት የቻለ ሰው ከናንተ ከመልካሙ ስራ አላህ ብቻ የሚያውቃት ድብቅ የሆነ ስራ ይስራሉ ይሄ ፈራኢድን ወይንም ግዴታ የሆኑ አምልኮቶችን ለማለት አይደለም ለምሳሌ አከለን የዙህርን ተሰግጃን የዙህርን ተሰግደት ያ ዙህርን ሲሰግድ ተደብቀ ስገድ ማለት አይደለም
ጾም ስትጾም ተደብቀ ጾም ማለት አይደለም ሐጅ ስታደርግ ተደብቀ ሐጅ ማድረግ አድርግ ማለት አይደለም ለማለት የፈለጉት አብዱላህ ኢብኑ ዙበይር ረህመቱላህ ዙበይር ኢብኑ አዋም ረዲየላሁ ዐንሁ ከሱናው ስራ አንተና አላህ ብቻ የሚያውቀውን ስራ መስራት የምትችል ከሆነ ከመልካሙ ስራ ነገ አላህ ሆይ ሱፊት በመትቆምበት ሰዓት በሁሉ ነገር ከሰርክ ያን ከስራት ምንም ሳይቀር ሲቀር የሆነች ነገር ትዝብላ አላህ ሆይ ይሄንን በዱንያ ያለው የሰራውት ያንተን ፊት ፍለጋ ነው እንደው አንተ የተቀበልከኝ ከሆነ ማንንም አላያትምና አሁን በዚች ነጃ በለኝ ብለ ምትፈልጋት ስራ እንደዚህ አይነት ስራ ላይ ምትችል ከሆነ ደብቀ ስራ ይላሉ ጾም ሊሆን ይችላል ሰደቃ ሊሆን ይችላል የሰው ልጅን በመርዳት ሊሆን ይችላል በሌላ መልካም የሚባሉ ሱናዎች ስራዎች ብዙ ናቸው በርካታ ናቸው በኔን ባንተና በአላህ Subhanahu Wa Ta'ala ፊት ብቻ በመሃል እምትቀር ስራን ድብቅ የሆነች አላህ ብቻ የሚያውቃትን ስራ ከቻልክ ስራ ይላሉ አላህ ይወፍቀን ለዛም ነው በአብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ዘመን السنة ሙስሊሞች ለመገዝዋ ወጡ ሩሞችን ለመዋጋት ሩም እንግዲህ በዛ ዘመን ሁለት ትልልቅ አስፈሪ ማለት ነው ኃይሎች ነበሩ አይደል እንዴ የፐርሺያና የሩም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦችም በነ ዑመር ጊዜ ነው ረዲየላሁ ዐንሁ ብዙ ፍቱሃት የመጡት አይደል እንዴ እነዚህ ፐርሺያዎች ሩሞች በዛ ጊዜ አስፈሪ የሆነ ብርቱ የሆነ አቅም የነበራቸው እንደዛ አሁን እንደምንኖርባት ሀገር ኃያል ከሚባሉት ናቸው እና ዘመቻ በሚወጡበት ሰዓት ሙስሊሞች እንደምታውቁት ጦርነት ዝም ብሎ አይደለም የሚጀመረው በድሮ ጊዜ ሁለቱም አንዱ ይዛ አንዱ ዚ ፍለፊት ያኒ ከተቋቋሙ በኋላ መጀመሪያ ወደ ትልቁ ጦርነታቸው ከመግባታቸው በፊት ሙባረዛ የሚባል ነገር አለ ውጣልህ እና ሁለት ያኒ የሩም ጦር በዛ ነው የነ አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ረህመቱላህ ዐለይሂ ጦር በዚህ ጋር ነው እና መጀመሪያ የተጠያየቁት ማለት ነው ሙባረዛ ነው ከሩም ማን ይውጣ ከዚህ ማን ይውጣ ነው ከሩሞች አንዱ ሰው ወጣና ከናንተ ከሙስሊሞች ውስጥ እኔን ያው ታውቃላችሁ ካፊሮች ብዙ ጊዜ በውስጣቸው ጉራይ ተሞላ ነው ከኔ ጋር እንደው ሙባረዛ ከኔ ጋር አንድ ሁለት ሚል ማን ነው አለ خرج اليه رجل ملثم ራሱን ማለት ነው የደበቀ ፊቱና ጭንቅላቱ ማይታይ ራሱን በጥምጣም የጠመጠመ ሰው ማለት ነው ወጣለት አንድ ሁለት ተባባሉም አልহামዱሊላህ አረደው ገደለው በሁለተኛም ሰዓት ማለት ነው ማን ከሩሞች ወጣ አረደው ስሎ እንዳትፈሩ አብሽሩ الجهاد في سبيل الله ያስፈራል እንዴ አላህ ይወፍቀን ነብዩ አለይሂ ሰላቱ ወሰለም ምን አሉ ስለ ጂሃድ በሚናገሩበት ሰዓት በህይወት ዘመኑ ይያል ያኒ አንድ ሙስሊም በህይወቱ ይያል አንድ ቀን በአላህ Subhanahu Wa Ta'ala መንገድ እዘምታለው ሳይል እንደዛ አይነት ንያ ሳይኖረው የሞተ ሰው ማተ على شعبة من النفاق قالوا ከንፍቅና በሆነ ማለት ነው ቅርንጫፍ ላይ ሞቷል አሉ ነብዩ አለይሂ ሰላም አትፍሩ ነይቱ ባጢል ላይ ቢሞት የለ እንዴ አላህ ግን አምጣው ተብሎ አይለመንም የሚመጣ ከሆነ ግን ለዛ እንዲጋብዘን ለዛ እንዲያረገን ደግሞ ዱዓ ማረግ አለብን አብሽሩ አትፍሩ ሞት የማይቀር ነገር አብሽሩ ይሞታል አንድ ቀን ያው ፍራሽ ላይ ሞት ሙስተሽፋ ሞት አይቀርም እና አብዱላህ ኢብኑ ሙባረክ ሩሞች ሁለተኛ ወጡ አሁንም ማን ነው አንድ ሁለት ሚለይ ሁለተኛውንም ይሄ ሰው ማለት ነው ምን አረጋው አሰናበቱ በሶስተኛው ጊዜ ሩሞች አሁንም አወጡ ሙስሊሞችም ይሄው እንሶዬ ማለት ነው ምን አረጋ ሶስተኛውንም ሸኘ ሙስሊሞች በጣም ስለተደነቁ ይሄ ሶስት ጊዜ ማለት ነው ከሩሞች በማከታተል የገደለውን ሰው ለማወቅ ስለፈለጉ ወደሱ ተሽቀዳድሞ ሄዱ ግን የነሱን መቃረብ ባየበት ሰዓት ስራይ በላሻል በማለት ማንነቱን ላለማሳወቅ
የተሸፋፈነበትን ማለት ነው ጥምጣም አጥብቆ መያዝ ጀመረ እንዳያውቁት ከሙስሊሞቹ አቡ ዑመር የሚባል ሰው ነበርና ጠጋ ብሎ እንደምንም ብሎ ጥምጣሙ ምን አረገው ከፊቱና ከጭንቅላቱ ጎተቶ አወለቀው ሲያዩትም ማን ነበር አብዱላህ ኢብኑ ሙባረክ ረህመቱላሂ ዐለይሂ ግን ያ ደስ አላላቸው እንደምታውቁት አንድ ሰው አላህ Subhanahu Wa Ta'ala መንገድ ለመዋጋት ሄዶ ራሱን መደበቅ አለበት እንዴ እዛ ቦታ እንኳን ማለት ነው ስራቸውን ይደብቃሉ አብዱላህ ኢብኑ ሙባረክ በጣም ማለት ነው ከፍቷቸው ተሰምቷቸው ለዚህ ለአቡ ዑመር ለሚባለው ምን አሉት ما حسبتك ممن يشنع علينا يا ابا عمر እኔ ተመጠምኩትን ጥምጣም ከፊቴ በማውለቅ እንደው ስራዬ ማለት ነው ግልጽ ታወጣለህ ታዋርደኛለህ ብዬ አላስብህም ነበር ያ አቡ ዑመር አሉት አወጣው ስራዬውን ሁላ እንደ ውርደት እንደ ነውር ነበር የተቀበሉት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ረህመቱላሂ ዐለይሂ እኛ ስታዲያ ምን እንበል ያ اخواني الله يطبقك الله ሁላችንም Subhanahu Wa Ta'ala የተደበቀ ለሱ ተብላ የተሰራች ስራ አላህ Subhanahu Wa Ta'ala ይስጠን الإخلاص ለዛም ነው ቢሽሩ الحفي رحمة الله عليه من ይላሉ لا تعمل لتذكر اكتم الحسنة كما تكتم السيئة አንድን ስራ በመትሰራበት ሰዓት ሰዎች ዘንድ ልትዘከር ልትነገርበት አትስራው ልክ መልካምን ማለት ነው እንዲያን ስራ እንደምትደብቀው ያኒ ወንጀልህን እንደምትደብቀው ሁላ መልካም ስራህን ምን አደርገው ደብቀ ስራው ይሉ ነበር ለዛም ነው ኢማሙ አመሽ ረህመቱላሂ ዐለይሂ ከለታት አንድ ቀን ማን ነው ስሙ ኢብራሂም النخعي ዘንድ ቁጭ ብዬ ነበር አሉ እና ቁርአን እየቀሩ ነበር ኢብራሂም النخعي ረህመቱላሂ ዐለይሂ አንድ ሰው መጥቶ በር ሲያንኳኳ ቶሎ ብለው ቁርአኑን በልብሳቸው ደበቁት ከዛንም ለአመሽ ምን አሉት ይሄ ሰው ማለት ነው ሁሌ በየሰዓቱ እኔ ቁርአን እንዲቀራ ማወቅ አልፈልግም አሉ አላህ ይጠብቅ الله سبحانه وتعالى لسو بلا يتسرع سرا بنيانا بسو مكاكل متقرن سرا الله يلقسن كما موتاچن بفيت لزام نوكو الحسين بن علي رحمة الله عليه رضي الله عنه وارضاه كموتو بحالا نبرا سوج بيبيتو من صدق عند يمطالاچو ያወቁት ተደብቀው በየቤቱ ጧት ይሄዱ በመግብ ያኒ በያንዳንዱ ቤት ዘይት ሌላና ምግቦችን ያስቀምጡ ነበር እነን ማን እንደሚያመጣ ማለት ነው ማንንም አውቅም ነበር እቺን ዱንያ ለቆ እስከሄዱ ድረስ ከሞቱ በኋላ ነው ይሄ ስራ የማንን ስራ እንደሆነ የታወቀው ረዲየላሁ ዐንሁ ወርዳ እኔና እናንተስ ኢኽዋኒ እንደዛ አይነት ስራ አለ አላህ ይለግሰን والله እንደነ ሱፊያን الثوري ረህመቱላሂ ዐለይሂ ትልቅ ዓሊም ናቸው ትልቅ ክብር የነበራቸው ናቸው አይደል እንዴ በዚያ አጋጣሚ ለመጥቀስ መፈልገው ሱፊያን الثوري ረህመቱላሂ ዐለይሂ እንዳልኳችሁ ትልቅ ዓሊም ናቸው እንደነሱ አይነት ዓሊም ነበረ እሳቸውን ሲያከብራቸው عبدالرحمن بن المهدي بن عوس البصري رحمة الله عليه تلك عالم ناجو عبدالرحمن بن مهدي البصري رحمة الله عليه ينا يحيى بن قحطاء يعني يحيى استماري ناجو يا إمام أحمد استماري ناجو يا إمام إسحاق بن راهويه استماري ناجو يا علي بن المدينة استماري ناجو علي بن المدينة مالت يا إمام بكاري رحمة الله عليه استماري ناجو إني عالم سل سفيان الثوري رحمة الله عليه بمنا قربت يعني بمئة ساعات من يلالو ما كنت أقدر أن أنظر إلى سفيان الثوري استحياء منه
እኔ ሱፊያኑ ተውሪ ማለት ነው በምንገጣጠምበት ሰዓት አይን በአይን ማለት ነው በምንገጣጠምበት ሰዓት አይኔን ሞልቼ ወደሳቸው አንጋጥጬ ማየትን አፍር ነበር ይላል አላሁ አክበር ለሱፊያኑ ተውሪ ካላቸው ክብር የተነሳ እንደዚህ አይነት ዓሊም ነው ስለ ኢኽላሳቸው ሲፈሩ የነበሩት በዚያ አጋጣሚ ለማለት የምፈልገው ሽክር ለኩም ይሄ ቦታ ያስታወሰኝ ነገር አለ በቀደም ለተከበሩት ለምንወዳቸው ለዓሊማችን ለኢማማችን ለሼክ አብዱል አዚዝ ያደረጋችሁት ነገር አላህ ከሁላችሁ የሚቀበላችሁ ሩቅ ሆናችሁ በቅርብ ሆናችሁ ጥሪው በደረሳችሁ ሰዓት ያላችሁን በማድረግ ይሄንን ላደረጋችሁ ሁላ ልጆች ካሏችሁ በልጆቻችሁ በዱንያም በአኺራም አላህ ይካሳችሁ ቤታችሁ አላህ በሚፈልገው የተሞላ ይሁን ደጃችሁ አላህ ከሚጠላው ነገር ሁላ የተጠበቀ ይሁን አላህ Subhanahu Wa Ta'ala ልጆቻችሁን እምታፍሩበት ሳይሆን በዱንያም በአኺራም በነ ልጆቻችሁ አንገታችሁን ቀና የምታረጉበት ልጆች አላህ Subhanahu Wa Ta'ala ያድርግላችሁ ይሄ የሚያሳየው ዓሊምን ማክበር ምን ያክል ቦታ እንዳለው ለማሳየት ነው አሁን የጠቀስኩት የሱፊያኑ ተውሪ አብዱራህማን ቢን መህዲ ረህመቱላሂ ዐለይሂ ለሱፊያኑ ተውሪ የነበራቸው ክብር ከምን በላይ ምሳሌ ሊሆነን ይችላል ለዛም ነው አቡ ዙርዓት الرازي ረህመቱላሂ ዐለይሂ كنت عند احمد بن حنبل كلታት አንድ ቀን አህመድ ኢብኑ ሐንበል ዘንድ ቁጭ ብዬ ነበር ይላል وكان متكئا من علة مريضا احمد بن حنبل رحمه الله عليه تدقفو ነበር የተደገፉትም ማለት ነው የሆነ ችግር ነበረባቸው ያማቸው ነበር እንደምታውቁት ብዙ ተቀጥቅጧል እሳቸው ብዙ ፍዳ አይተዋል ቁርአንን በማስመልከት ዲኑ እንዲው አይደለም እዚህ የደረሰ ኢኽዋኒ والله ዛሬ እንደ ቀላል የምናየው ይህ ዲን በቀላሉ አይደለም እዚህ የደረሰ አላህ ቦታ ከሚሰጡት አላህ አድርገን እና وكان يذكر إبراهيم بن طحمان أحمد بن حنبل تدقفوا بميقمطوا بالساعات لا إمام عوزعي سل إبراهيم الطحان أبو سعيد البصري رحمة الله عليه سلسو مالنا ينقروت نبر إبراهيم الطحان رحمة الله عليه تلك عالم ناشو أبو سعيد البلال أن إمام أحمد فجلس وقال لا ينبغي أن يذكر الصالحون فيتكع ዓሊሞች ማለት ነው አይወሱም ተነስቶ አይነገሩ መልካም የሆኑ ሰዎች መደገፉም ደግሞ አስፈላጊ አይደለም ማሉ ባለሉበት ማለት ነው ቁጭ ብለው ስለሳቸው እየተናገሩ ባለሉበት አከበሯቸው ኢብራሂም አልጠሃን ረህመቱላሂ ዐለይሂ ኢማም አህመድ ስለሳቸው ሲነገሩ በመጅሊስ ውስጥ አይደለም የነበሩት ሩቅ ነበሩ ነገር ግን ምን አይነት ቦታ እንዳላቸው በእስልምናው ስለሚያውቁ ተደግፈው ነበር አሟቸው ነበር ቁጭ ማለት አይችሉም ግን የሳቸውን ስም ብቻ ስላነሱ ለዚህ ሰው ምን አይነት ክብር እንዳላቸው ለኢማሙ አውዘኢ ረህመቱላሂ ዐለይሂ ለማሳየት ወይንም ቦታው ለነበሩ ማለት ነው ለታዳሚ ለማሳየት እያመማቸውም ቢሆን ከተደገፉበት ቦታ ብድግ ብለው ቁጭ አሉ ለዓሊሞች የሚገባው ክብር ይሄ ነው አሉ ኢማሙ አህመድ ረህመቱላሂ ዐለይሂ ያንን አድርጋችሁ ስላሳያችሁ አላህ Subhanahu Wa Ta'ala ይቀበላችሁ በተቃራኒ ዑለማ ወላሂ ለኔም ለናንተ ኡመክር ዓሊሞች የፈለገ ነገር ቢያጠፉም አያጠፉም ማለት አይደለም ሊገስጻቸው ከጥፋታቸው ማለት ነው ሊያርማቸው የሚገባው በእነሱ አይነት ማለት ነው ደረጃ ያለ ሰው ቢሆን የተመረጠ ነው ማን ይመክራቸዋል ማን ይገስጻቸዋል ማን ማለት ነው ተው ይላቸዋል ዑለማዎች ማለት ነው
ያንን መስፈርት በብዙ አይነት መንገድ አስቀምጧል ዑለማዎችን ስጋቸው መብላት ክብራቸው መንካት ባልወሉበት ማለት ነው ውልዋል ብሎ መናገር እስልምና ውስጥ ትልቅ የሆነ ወንጀል ነው ለዛም ነው ኢብኑ አሳኪር ረህመቱላሂ ዐለይሂ ስለ ዑለማዎች ሲናገሩ ስላላቸው ክብር ምን አሉ ለሁሙል ዑለማ መስሙማ የዑለማዎችን ስጋ አንስቶ መብላት መርዝ አለው አሉ የተመረዘ ነው ይገላል ስለዚህ አክብራችሁ ቦታ ሰጣችሁ ይሄንን ስላደረጋችሁ አላህ ይቀበላችሁ والله الله ይቀበላችሁ በዱንያም በአኺራም አላህ መልካሙን ይመንዳችሁ እሳቸውንም እድሜ ይስጣቸው ከዚህ በላይ ለዚህ ኮሚኒቲም ለኡመል እስላሚያ ትልቅን ከመበረከቱ አላህ ያደርጋችሁ አሁንም መደግምላችኋለሁ አላህ በልጆቻችሁ ያስደስታችሁ አላህ በዱንያም በአኺራም በልጆቻችሁ አይፈትናችሁ ልጆቻችሁ የአላህን Subhanahu Wa Ta'ala ቁርአን የሚያነበንቡ ነገም ኢማም ሆኖ ለኡመል እስላሚያ ትልቅን የሚሰሩ እናንተ ከሄዳችሁም በኋላ እናንተን ስም ከፍ የሚያረጉ እንደዛ ነው ዙርያን አላህ ያድርግላችሁ ይሄንን የመላለስኩበት ምክንያት ዛሬ ላይ ውጪው ሀገር ምንኖር ሰዎች ትልቁ መከራችን እልቅሻችን ስለ ልጆች ስለሆነ ነው ሁሉም ፈተና በየቤቱ ማለት ነው ስለ ልጆች ስለሆነ ነው አላህ በልጆቻችሁ አይፈትናችሁ ልጆቻችሁን ያ አቡበከር ያ ዑስማን ያ አሊ የነ ጃዕፈር የነ አብዱላህ ኢብኑ ረዋሃ አብዱላህ ኢብኑ ረዋሃን ታውቁታላችሁ ነብዩ አለይሂ ሰላቱ ወሰላም ሶስት ገጣሚ አሏቸው ሶስት ገጣሚ አሏቸው ሁሉም ገጣሚዎች ግን አንድ አይነት ግጥም አይደለም የሚገጥሙት ሁሉም እንደየፊናቸው የተለያየ ግጥምን በመግጠም ነው ምን ያደረጉት እስልምናን ማለት ነው የነሰሩት አላሁ አክበር እኔ ሰሃቦች አንዳንዴ ይገርመኛል ለእስልምናን የከደሙበት መንገድ በጣም ብዙ ነው والله እና ከነዚህ ያኒ ነብዩ ሰለላሁ ዐለይሂ ወሰለም ገጣሚዎች ስንት ናቸው ሶስት حسان بن ثابت عبد الله بن رواحة كعب بن مالك እነዚህ ትልልቅ ገጣሚዎች ናቸው በጣም ማሻአላህ እና حسان بن ثابت ነብዩ አለይሂ ሰላቱ ወሰለም አንዳንዴ እንደውም ማለት ነው ሚንበር ይቀመጥለትና ወተህ እንደው ማለት ነው እነዚህ ኩፋሮችን በልልኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም በግጥም ይህ ማለት ነው አንተ ምትገጥመው ግጥም እናንተ ማለት ነው በእነሱ ላይ ከምትለቁት ማለት ነው ቀስት የበለጠ ይጎዳቸዋል አሉ በልልኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም አንተ በምትገጥመና ኩፋሮችን በምትልልኝ ሰዓት አላህ ይነስረከ በሩሂል ቁዱስ አንተ ማለት ነው በጅብሪል አላህ አግዛል አሉት حسان بن ثابت አንደኛው ገጣሚ አብዱላህ ኢብኑ ረዋሃ ሁለተኛው ገጣሚ ነው በጣም ገጣሚ ነው يوم ሙዕታን የተገደለው يوم ሙዕታ ነብዩ አለይሂ ሰላቱ ወሰለም يوم ሙዕታ ማለት ነው ሰሪያን ጦራቸው ልከው ነበር ግን ጦራቸው ልከው በሚለኩበት ሰዓት ነብዩ አለይሂ ሰላቱ ወሰለም የዛን ቀን የተለየ ነገር ነበር ያሳዩት ጦራቸው ማለት ነው እስከ መካ ወጥተው እስከ ተወሰነ ርቀው ነበር የሸኙት እና አለቀሱ ነብዩ አለይሂ ሰላቱ ወሰለም ለምን አላህ Subhanahu Wa Ta'ala ያሳወቃቸው ነገር ስለነበረ አልቀሰውም ዱዓ አርገውም ጦሩን ሸኙት ጦሩም ከሄደ በኋላ ነብዩ አለይሂ ሰላቱ ወሰለም በጦሩ ላይ ሾሙ ምን አሉ ዘይድ ኢብኑ ثابت የተገደለ እንደሆን ጃዕፈር ቢን አቢ ጣሊብ በዘይድ ኢብኑ ثابت ቦታ ይተካሉ ጃዕፈር ማለት የተገደለ እንደሆን አብዱላህ ኢብኑ ረዋሃ ረዲየላሁ ዐንሁም በሱ ቦታ ይተካሉ ነብዩ አለይሂ ሰላቱ ወሰለም አላህ አስቀድሞ አሳወቋቸው ሶስቱም ሰሃቢ ያልተመለሱ ረዲየላሁ ዐንሁም አላህ እንደነሱ አይነት ወኔ ይስጠን ኢማን ይስጠን ለእስልምና መስራቱን አላህ Subhanahu Wa Ta'ala ይስጠን ሁሉም ለምኑት والله አላህ ሆይ ያኒ ላንተ ሰራተኛ አድርገን ብለን ሁላችንም እንለምን ለአላህ ከመስራት የበለጠ በዱንያም በአኺራም ክብር አለ እንዴ والله የለም والله
الله እንደዛ አይነት አገልጋዮች ይሆናል አብዱላህ ኢብኑ ረዋህ ረዲየላሁ ዐንሁ ሶስቱም አልተመለሱም የውመ ሙዕተዛ ነው ምን ያደረጉት የቀሩት ነብዩ አለይሂ ሰላቱ ወሰለም ሚንበር ላይ ወጥቶ ማለት ነው ስለ ሶስቱም ሞት ካያኒን ምን ከተናገሩ በኋላ በጣም ነው ያለቀሱት እና እነዚህ አይነት ሰሃቦች ናቸው ዲኑን ረስነው ሁሉን ነገር አድርገው ይሄዱት አላህ Subhanahu Wa Ta'ala እኛም እንደዛ አይነት ይስጥ ስለዚህ እንደና አብዱላህ ኢብኑ ረዋህ አይነት አድርግ አላህ Subhanahu Wa Ta'ala ዙርያን ይስጣችሁ ዙርያ ምልበት ምክንያት በየቤቱ ዛሬ እየተለቀሰ ያለው ስለ ልጆች ስለሆነ ነው ልጆቻችን እያልን ነው አይደለ አላህ Subhanahu Wa Ta'ala በመተወዳቸው ልጆቻችሁ አላህ ይፈትናችሁ ርስቃችሁን አላህ ያብዛላችሁ ስትጠየቁ ሁላ አለው ምትሉ አላህ ያርጋችሁ አላህ ብላችሁ አለ ኡስታዛችሁ ሁሌም ለመስጂዳችሁም ለኡመታችሁም ለምትኖሩበት ለሩቅ ላለውም ስትጠየቁ አለው ከምትሉት አላህ ያርጋችሁ አላህ ርስቃችሁ ውስጥ ማለት ነው በረካ ያርግላችሁ የዘገናችሁት አላህ አፈርም ቢሆን አላህ ማለት ነው ዶላር ያርግላችሁ ለምን ዶላር ወርቅና ብር ቢያረግላችሁ ስንቢት ላላችሁ ሁሉንም ማለት ነው ጀባ አላህ ይበላችሁ የሚያውቅበት ወርጂ አሚን እያለ ነው ان الله سبحانه وتعالى ሁላችንን የሚጠብቀን የታመሙትን አላህ ይፈውሳቸው የራቀውን ሁሉ አላህ ያቀርብልን የከበደውን ሁሉ አላህ ያቀልልን الله سبحانه وتعالى የታመሙትን ሁሉ በዚህ ሰዓት አላህ አፊያውን ይስጣቸው የተጨነቁትን ሁሉ አላህ ጭንቀታቸውን ይገላግላቸው والله اخواني ሁሌም እንደመለው በዚህ ሰዓት ከቤቱ ቁጭ ብሎ አላህ ይፈረጁን ከታ መጣልኛለህ የሚል ሙስሊም ብዙ አለ والله ጠቦት የሚያረጉ ያጣ يا الله فرجو كيت ነው የሚል ብዙ አለ አላህ ይስማው ሁሉንም የተጨነቀው በየቤቱ በየደጁ አላህ ፈረጁን ያምጣላችሁ አላህ Subhanahu Wa Ta'ala ሀገራችንን ሰላም ያደርጋት ሁሉም ይስማማበት አላህ ማለት ነው የጥጋብ የረህመት የዲን አላህ አድገር አላህ አርጋት አላህ ወንድሞቻችን እህቶቻችን አባቶቻችን ህፃናትን ሁላ አላህ በገዛ ይነስራቸው اللهم داوي جرحاهم وتقبل شهداءهم وداوي مرضاهم وداوي جرحاهم يا رب العالمين اللهم انصرهم على اعدائك واعدائهم اللهم ارنا عجائب قدرتك في اعدائك كلهم يا رب العالمين اللهم انصرنا على اعدائنا واعدائك وهذا بالله التوفيق وصلى الله على نبينا محمد وعلى اله واصحابه اجمعين